ሰላም እንዴት ናችሁ? እንኳን ወደ ሉሲ ሊንክ አፋር ዩቲዩብ ቻናል በሰላም መጣችሁ። ለማታውቁኝ ቃል ኪዳን እባላለሁ። ዛሬ ደግሞ የኦትስ ወይም የአጃ ወተት አሰራር ነው የምናየው። ወተቱን እንዴት አድርገን ማውጣት እንችላለን እና ደግሞ ያወጣነውን ወተት ከ3 ቀን እስከ 5 ቀን ፍሪጅ ውስጥ በማስቀመጥ ሙቅም ገንፎም ስንሰራ እየቀላቀልን ውሃ ከምንጠቀም እሱን እየተጠቀመን መስራት እንችላለን ማለት ነው። አሁን ለዛሬ የምጠቀመው 240 ሚሊ የሚሆን ኦትስ ነው። እሱን አደርግና በራሱ ውሃ አደርጋለሁ ማለት ነው። መጀመሪያ እንዘፈዝፈዋለን ለ2 ሰዓት ነው ለ3 ሰዓት ነው። ከፈለጋችሁ አሳድራችሁ ዘፍዝፋችሁ ብቻ በደንብ እንዲወጣው መዘፍዘፍ አለብን ማለት ነው። እኔ አሁን በዚህ አንድ ነው ያደረኩት፣ በራሱ 2 ውሃ አድርጌያለሁ። ልክ ስትመቱት የመወፈር ባህሪ ስላለው ከተዘፈዘፈ በኋላ ልክ ሲወፍርብን እያየን ውሃ መጨመር እንችላለን ማለት ነው። አሁን እንደዚህ አድርጌ ዘፈዘፈውና ከ2 ሰዓት ወይም ከ3 ሰዓት በኋላ ተመልሰን እንገናኛለን ማለት ነው። እንደምታዩት 2 ሰዓት ወይም 3 ሰዓት ማስቀመጥ አለባችሁ ብያችኋለሁ። ዘፍዝፋችሁ ወይም ደግሞ ማታ ዘፍዝፋችሁ ማለት ነው። እኔ 1 ሰዓት ነው ያስቀመጥኩት ስለቸኮልኩ ሌላ ምሰራው ስራ ስለነበረኝ ለእናንተ ለማሳየት ብዬ ነው። እንዳልኳችሁ ተዘፍዝፎ በቆየ ቁጥር የበለጠ በደንብ የራስ ስለሚሄድ አሳድራችሁን መስራት ትችላላችሁ ማለት ነው። አሁን ይሄንን መተዋለሁ፣ መትቼው እንመለሳለን። ድምጽ እንዳያስቸግረኝ። እንደምታዩት እንደዚህ አድርግቼ መትቼዋለሁ ማለት ነው። እንደምታዩት አረፋ ይሁት እንደዚህ ማለት ነው የምትመስሉት። እና እኔ በወንፊት ነው ማጠላው። እናንተ ካላችሁ በነጠላ ማጥለያ ማጥላት ትችላላችሁ። በነጠላ ማጥለያ ብታጠሉት በደንብ ይጠልላችኋል ለማለት ያህል ነው። እኔ ያው ያ ስለሌለኝ በኖርማል ወንፊት ማጥለያ ብቻ ነው ማጥለው ማለት ነው። ላጥለውና እመለሳለሁ። እንዳልካችሁ የኦትስም የወተቱን አወጣጥና አንድ ላይ ወተቱን እንዴት ሙቅ እንደምሰራው ለማሳየት ጭምር ነው። አሁን እኔ ይሄ አሁን በጣም ወፍራም ነው እንደምታዩት። እንደዚህ አድርጋችሁ የምታጠሉት ውሃ መጨመር ይቻላል። ይሄ ወፍራም ስለሆነ እኔ ውሃ ጨምርበታለሁ። ይሄንን ወተቱን እዛው እኔ ዛሬ የአጃ ሙቅ መስራት ስለፈለኩኝ ቀጥታ ሾርባ ወይም ሙቅ ለመስራት ስለፈለኩኝ ነው። በጨርቅ ማጥለያ ወይም በነጠላ ብታጠሉት አሪፍ ነው የበለጠ። ይሄንን ደግሞ አንደፋው፣ ይሄንን ማለት ነው አንደፋው ያጠለልነው። አሁን እኔ በዚህ ስላጠለልኩት ብዙ ማልጣውን በጨርቅ ስታጠሉት በደንብ ነው ይሄ የሚወጣው። ይሄንን አንደፋው የአጃ ብስኩት ወይም እንሰራበታለን ማለት ነው። አሁን እሰራና ሳያችኋለሁ። በዚህ እንዴት አድርጌ እንደምሰራ ምንም የሚጣል ነገር የለውም ከውስጡ። ይሄንን አውጣና እዚህ ላይ ውሃ ጨምራለሁ። ብዙ ስለሆነ ተኩሳለሁ።
ያው እንደምታዩት ቅድም በዚህ 2 ነው የጨመርኩት። አሁን ጨመርኩ ማለት ነው 3 ሆነ ማለት ነው። ለ200 ሚሊ አጃ 3 በራሱ በለካሁበት 3 ውሃ ተጠቅሜያለሁኝ። የሞፈር ባህሪ ስላለ አሁን ይሄ ወተቱ ነው ማለት ነው። ምንም አይነት ነገር መጠጣት ከፈለጋችሁ እንዲህ ጠዋት ላይ ቁርስ ለመስራት ምናምን ከፈለጋችሁ ደግሞ በዚህ መጠቀም ይቻላል። አሁን ጾም ስለሆነ እንደዚህ ሶያ ወተቶች ምናምን ከምንገዛ እንደዚህ ይሄንን ራሳችን ቤታችን ውስጥ ያጃውን እየሰራ መጠቀም እንችላለን ለማለት ያህል ነው። ስለወፈረብኝ ትንሽዬ ውሃ ጨምርበታለሁ። የፈላ ውሃ ምንም እንትን አይልም። ከፈለጋችሁም እዚህ ላይ ወተት መጨመር ትችላላችሁ። የማይጾሙ ሰዎች ካላችሁ እኔ አሁን አንጾም መጨመር ስላለብኝ ወተት ማድረግ አልፈለኩም። በራሱ ብቻ መስራት ስለፈለኩኝ ነው። እና ማር ወይም ስኳር እናንተ የምትፈልጉትን ነገር መጠቀም ትችላላችሁ። እኔ ለዛሬ ብራውን ስኳር ነው የምጠቀመው፣ ስኳር ነው የምጠቀመው። አንድ በዚህ አደርጋለሁ። ካነሰ ከላይ ማር አደርግበታለሁ ማለት ነው። ስኳር ማድረግ ፈለኩ። እንደምታዩት አሁንም ውፍረቱ በጣም አሪፍ ነው። ቀጭንም አይደለም፣ ለመጠጣት አሪፍ የሆነ ነው። ደግሞ እየቀዘቀዘ ሲሄድ እየወፈረ የመሄድ ባህሪ አለውና እንደምታውቁት አጃ ደግሞ ብዙ ሰዓት አይፈልግም። ተክተክ ሲል ማውጣት ብቻ ነው። እንደምታዩት አጃዬ ደርሷል። እንደምታዩት አጃው ደርሷል። አሁን በስሏል ማለት ነው። ከዚህ በላይ ብዙም አያስፈልገውም። አሁን ወደ ብስኩቱ እንትኑን ከአጃው ያጠለልነውን እንዴት አድርገን ብስኩት መስራት እንደምንችል እሱን ደግሞ አብረን እናያለን ማለት ነው። እዚህ ጋር አጃ ላይ ትንሽዬ የተጠቀምኩትኝ 100 ሚሊ የምትሆነው ነው። ከዛን ሙዝ ተጠቀማለሁ። አንድ ሙዝ እሱን ቆራረጥና አደርጋለሁ። እናንተ 2 ሙዝ ማለት ትችላላችሁ የምትፈልጉትን ያህል። ይሄንን እንደዚህ አድርጋችሁ ደፍጨጭ አድርጉት። ወይም መጀመሪያ ሙዙን ሳህኑ ላይ ደፍጫችሁ ከዛን አጃው ማድረግ ትችላላችሁ፣ እንደኔ እንዳይሆንባችሁ። የችኩላ ስራ ስለሆነ እንደምታዩት እንደዚህ ከሆነ በኋላ ሰሊጥ አደርጋለሁ። እዚህ ጋር ነጭ ሰሊጥ አለኝ፣ እሱን አደርጋለሁ። በዚች የቀደመው ይሄንን የአጃውን ያጠለልነው እዚህ ላይ
እናደርግበታለን። ከዛን ማር ወይም ስኳር እናደርጋለን። እኔ ከሁለቱም አደርጋለሁ። ማር አድርጋለሁ ትንሽዬ፣ ስኳርም አንድ በዚህ አደርጋለሁ። ብራውን ስኳር የተጠቀምኩት እዛን ይሄንን እንቀላቅላለን። ምንም አይነት ውሃ ነገር አልተጠቀምኩም። ይሄንን እንደዚህ እያደረጋችሁ ኦቭናችሁን ለኩሳችሁ ማሞቅ አለባችሁ። አንድ 15 ደቂቃ በ180 ወይም በ200 ዲግሪ ላይ አድርጋችሁ ማብሰል ብቻ ነው ማለት ነው። ኦቨን የሌላችሁ ደግሞ በመጥበሻ ላይ ለሰስ ባለ በመጨረሻ በሚዲየም አድርጋችሁት መጥበስ ይቻላል። ሳሳ አድርጎ ይሄንን ወደ ኦቨን ማስገቢያ ሳህኔ ላይ ነው ማደርገው። የተጠቀምነው ነገር በሙሉ ጤናማ ነው፣ ለሰውነታችን አስፈላጊ ነገር ነው። ስኳርም ቢሆን ብዙ አልተጠቀምኩም። እንደምታዩት ትንሽዬ ነው ያደረኩት። ከስኳር ውጪ ሌላው የሚጎዳን ነገር አለ ብዬ አላስብም። ሰሊጥም ሰሊጥ ነው፣ አጃም አጃ ነው፣ ሙዝም ሙዝ ነው። ይሄንን እንደዚህ እናደርግና አስተካክለን ኦቨን ውስጥ ከተነው በስሎ ደግሞ ምን እንደሚመስል እናያለን ማለት ነው። እስከዛ እንገናኝ። እንግዲህ ያጃዬ የወተት ሙቅ ይሄንን ይመስላል። እንደዚህ አድርጌ አቅርቤዋለሁ። ስናኩም እየደረሰ ነው። እሱን ደግሞ ሲደርስ እንደሚመስል አብረን እናያለን። እንደምታዩት ስናኬም ደርሷል ማለት ነው። ይሄን የመሰለ እናገኛለን። መድፋት አይጠበቅብንም። እንደምታዩት እንዴት እንደሚያምር እንደዚህ አድርገን መጠቀም እንችላለን ማለት ነው። ወተቱን መስራት እንችላለን። ከዛም ሙቁን ገንፎ ስንሰራ ውሃ ከምንጠቀም የእሱን ወተት መጠቀም እንችላለን። ለብዙ ነገር እንጠቀምበታለን ማለት ነው። በጣም ነው የሚጣፍጠው። ሞክሩ፣ ትወዳላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ፕሊዝ ቪዲዮ ሼር እንድታደርጉልኝ ጠይቃችኋለሁኝ። ቪዲዮን ስለምታዩ ስለምትሰጡኝ አስተያየት በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን መልካም ሁሉ ይሁንላችሁ ብዬ